ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ይህ ኢንዱስትሪያል ማሽን ኤንድ ድራይቭ ቲዩብ ነው። በዛሬ ቪዲዮ በኢንዱስትሪም ሆነ በቤት ውስጥ ለምንጠቀማቸው ማሽኖች ወይም ሞተሮች በጣም ወሳኝ ስለሆነ ጉዳይ እናወራለን። ማሽኖቻችን ሳይቃጠሉ ለረጅም ጊዜ እንዲያገለግሉን እንዴት ትክክለኛ የኦቨርሎድ ሪሌይ እና የሰርኪት ብሬከር መጠን መምረጥ እንችላለን። ብዙ ጊዜ የተሳሳተ መረጣ ማሽኑን እንዲቃጠል ወይም ብሬከሩ በራሱ ጊዜ ካለ ምክንያት ትሪፕ ሊያደርግ ይችላል። በዚህ ቪዲዮ ውስጥ በቀላል ስሌት እንዴት በትክክል መምረጥ እንደምንችል አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመንካት ኖቲፋይድ ሁኑ። በቅድሚያ ወደ ስሌቱ ከመግባታችን በፊት ሁለቱ ዲቫይሶች እንዴት እንደሚሰሩ እንመልከት። ሰርኪት ብሬከርን እንመልከት። ሰርኪት ብሬከር በዋናነት የሚያስፈልገው በሾርት ሰርኪት እና በኦቨርሎድ ምክንያት ለሚመጡ ችግሮች ለመከላከል ነው። በመቀጠል ኦቨርሎድ ሪሌይ እንመልከት። ማሽኑ ከመጠን በላይ የሆነ ጭነት ሲጫንና ማሽኑ ላይ ከተቀመጠው አምፔር በላይ በሚሆንበት ሰዓት እንዳይቃጠል ፕሮቴክት ያደርጋል። በቅድሚያ መረጣ ከመጀመራችን በፊት የማሽኑን ታርጋ ወይም ኔም ፕሌት ማየት ይኖርብናል። ታዲያ በዚህ ላይ የምንፈልገው ዋናው መረጃ ኤፍኤልኤ ወይም ፉል ሎድ አምፔር ነው። ኤፍኤልኤ ማለት ማሽኑ በሙሉ አቅሙ ሲሰራ የምናገኘው አምፔር ነው። ይሄ ኤፍኤልኤ ካልተጻፈ በኪሎዋት ወይም በኤችፒ ከተቀመጠ ወደ አምፔር መቀየር ይኖርብናል። አሁን ወደ ቀመሩ እንግባ። በመጀመሪያ ብሬከር እንዴት እንመርጣለን? ማሽኖች ወይም ሞተሮች በሚነሱበት ሰዓት ከፍተኛ የሆነ አምፔር ወይም ኢንራሽ ከረንት ስለሚኖራቸው ብሬከሩ ወዲያውኑ ትሪፕ እንዳያደርግ ከማሽኑ አምፔር ወይም ኤፍኤልኤ ከፍ ማለት አለበት። አሁን ወደ ቀመሩ እንግባ። ብሬከር ሳይዝ ኢኳል ቱ ኤፍኤልኤ ታይምስ 1.5። ለምሳሌ የዚህን ሞተር ኤፍኤልኤ ፉል ሎድ አምፔር እንመልከት። በስታር ኮኔክሽን 380 ቮልት 9.2 አምፔር ነው። ቅድም ባሳየዋችሁ ፎርሙላ መሰረት 9.2 አምፔር ሲባዛ በ1.5 13.8 ይመጣል። ለዚህ ሞተር የምንጠቀመው ብሬከር ሳይዝ ለ13.8 አምፔር የሚቀርብ ስታንዳርድ ብሬከር ሳይዝ 16 አምፔር ነው። ቀጥሎ ደግሞ የኦቨርሎድ ሪሌይ ቀመር እኔ ኦቨርሎድ ሪሌይ ኢኳል ቱ ኤፍኤልኤ ታይምስ 1.15 9.2 ሲባዛ በ1.15 እኩል ይሆናል 10.58 ይመጣል። ስለዚህ የምንገዛው ኦቨርሎድ ሪሌይ 10.58ን በውስጡ ማስተናገድ አለበት። ለምሳሌ ከ8 እስከ 13 ባለው ሬንጅ ገዝተን ሴቲንጉን 90% ላይ ወይም 9.5 አካባቢ አጀስት ማድረግ እንችላለን። በአጭሩ ሰርኪት ብሬከር ከፉል ሎድ አምፔር በ1.5 መብለጥ አለበት። በኦቨርሎድ ሪሌይ ጊዜ ደግሞ ሞተሩ መስራት ካለበት ሪከመንድድ ከሆነው አምፔር በ15% ሬንጅ ውስጥ መሆን አለበት። ይህንን ህግ ከተከተላችሁ ማሽናችሁ በጭራሽ አይቃጠልም፣ እንዲሁም ስራችሁ አይቆምም።